እቺ ክብሯን የማታውቅ ሴት እንዴት መዝሙር ትዘምራለች? የንጉስ ሚስት ሆና የኢትዮጵያ ሕዝብ አደራ ጥራ እንዴት በዚህ ሰፈር ተገኘች? ከተራ ሰዎች ጋር በተራ ቦታ እንዴት መዝሙር ለእግዚአብሔር ትዘምራለች የሚሉ ሰዎች ሰሞኑን ታይቷል። እንግዲህ ለእግዚአብሔር ከመዘመር ሌላ ክብር ምንድን ነው? ለእግዚአብሔር ከመዝለል በእግዚአብሔር ፊት ከመገኛት አንተ ገናው እኮ ምን ተራሳ ሆነ በእግዚአብሔር ፊት አልቆምክም አልዘመርክም። እሷ ግን ንግስናዋን ንቃ ያን ትላልቅ ቦታውን ማይረግን ንቃ በእግዚአብሔር ፊት ራሷን ለማዋረድ መርጣለች። መጽሐፍ ቅዱሳችን ሲናገር ዳዊት የእግዚአብሔር ታቦት ወደ ከተማ በገባ ጊዜ ከተቀመጠው ወንበር ላይ ተነስተው የክብሩን ልብስ ጥለው ሄዶ ከከተማ ሴቶች ጋር እየዘለለ እግዚአብሔርን ሲያመሰግን ነበር ይላል መጽሐፍ ቅዱስ። ያን ጊዜ ነው ምልኮል እንግዲህ አይታ እንዴት ከተራ ሴቶች ጋር ከሰፈርተኛ ሴቶች ጋር እንዴት ዋልክ ብላ ዳዊት ላይ እንግዲህ አጉረመረመች። ያን ጊዜ ነው ዳዊት እንግዲህ ገና ከሆንኩለት በላይ ይሆንለታለሁ፣ ገና ራቁትን ቆሜ ገና እየዘለልኩ እግዚአብሔርን አመሰግናለሁ ዳዊት ያለው ለእግዚአብሔር በዘለለ ጊዜ ምልኮል የቅናት ንግግር ስትናገር ነው። ለእግዚአብሔር መዘመር ከሚኒስተርነት ይበልጣል፣ ከማይረግ ከገንዘብ ሀብታም ከመሆን የሚበልጥ ነው። እሷ ገብቷታል። ስለዚህ እንደዚህ የምትናገሩ ሰዎች ተሳስታችኋል። እናታችን እንግዲህ 1000 ዓመት ይስጥሽ፣ ብዙ ሰላም ብዙ ጤና እንመኛለን። አንቺ ለአገራችን ብቻ ሳይሆን ለዓለም ሞዴል ነሽ። እንወድሻለን። ጌታ ይባርክሽ። we love you። እንግዲህ ገና ብዙ መዝሙር እንጠብቃለን። ቀጥይ። እግዚአብሔር አምላክ ዘላለምሽን ይባርክ። እንግዲህ እንደዚህ ተዋርደን ካለንበት ደረጃ ዝቅ ብለን እግዚአብሔርን ስናመልክ እግዚአብሔር አምላክ ደስ ይለናል። በዓለም የንጉስ ሚስት ሆና የዘመረች በእኛ ታሪክ እንግዲህ የመጀመሪያ ሴት ናት። እግዚአብሔር እድሜና ጤና ይስጥሽ። በጣም እንወድሻለን። ገና ብዙ እንጠብቃለን። ስላንቺ እንጸልያለን። በርቺ። ደግሞ ተሞኝተሻል፣ እንዴት የንጉስ ሚስት ሆነሽ ትዘምራለሽ የምትሉ ሰዎች ንስሐ ግቡ። እናንተም ኑና ከሷ ጋር ዘምሩ፣ መዝሙሮቿን ስሙ። ጌታ ይባርካችሁ። በጣም ወዳችኋለሁ። በጣም ደስ ብሎኝ ነው ይሄን ቪዲዮ የሰራሁት። ቀዳማዊት እመቤት ዝናሽ ታያቸውን ሁላችሁም እንግዲህ ጌታ ይባርክሽ እያላችሁ ቤቱን ፎሎ አድርጉ። ኮሜንት ላይ ላይክ ላይ እንግዲህ እሷን እያደነቃችሁ ጽሑፍ አስቀምጡ። ቤቱን ፎሎ አደረጋችሁ ፎሎ አድርጉ። አመሰግናለሁ።